Subscribe ዓለም YouTube channel. በሙሉ በውሃ ልትጠፋ ስትል በአንድ ሰውና በአንዲት መርከብ ምክንያት የሰው ልጅና የእንስሳት ዘር ሊተርፍ ቻለ። ይህ ታሪክ በመጽሐፍ ቅዱስ ካሉት እጅግ አስደናቂና የታወቁ ታሪኮች አንዱ ነው። የኖህ መርከብ። ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች፣ ዛሬ ወደ ኋላ ተመልሰን በኦሪት ዘፍጥረት ላይ የተመዘገበውን የኖህ ታሪክ በጥልቀት እንመለከታለን። እግዚአብሔር ዓለምን በውሃ ለማጥፋት የወሰነው ለምንድን ነው? ኖህ መርከቧን እንዴት ሰራ? የጥፋት ውሃው እስከምን ድረስ ነበር? እናም ከጥፋቱ በኋላስ ምን ሆነ? ለእነዚህ ጥያቄዎች ምላሽ እንሰጣለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው የሰው ልጅ በምድር ላይ መብዛት በጀመረበት ወቅት ነው። ነገር ግን ከመብዛታቸው ጋር ተያይዞ ክፋታቸውም እየጨመረ መጣ። መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 6 ላይ እንደሚያስረዳው የሰው ልጅ ሐሳብና ምኞት ሁሉ ጊዜ ወደ ክፋት እያዘነበለ ነበር። ምድር በግፍ ተሞላች። ይህንን የሰዎችን ክፋት የተመለከተው እግዚአብሔር ሰውን በመፍጠሩ አዘነ። በወቅቱ የነበረውን ፍጥረት ሁሉ ከምድረ ገጽ ለማጥፋት ወሰነ። ነገር ግን በዚህ ሁሉ ክፋት መካከል አንድ የተለየ ሰው ነበር። እሱም ኖህ ነው። ኖህ በዘመኑ ከነበሩት ሰዎች ተለይቶ ጻድቅና ትውልዱም ንጹሕ የነበረ፣ አካሄዱም ከእግዚአብሔር ጋር ያደረገ ሰው ነበር። በዚህም ምክንያት በእግዚአብሔር ፊት ሞገስን አገኘ። እግዚአብሔር ለኖህ የሚመጣውን የጥፋት ውሃ ነገረው። ኖህና ቤተሰቡ እንዲድኑም አንድ ትልቅ መርከብ እንዲሰራ አዘዘው። ትእዛዙ ግን መርከብ ሥራ የሚል ብቻ አልነበር፣ እጅግ ዝርዝር መመሪያዎችን ያካተተ ነበር። መርከቧ መስራት ያለባት ከጎፈር እንጨት ነበር። በውስጡም በውጪውም በቅጥራን መመረግ ነበረባት፣ ወይም ውሃ እንዳያስገባ ማድረግ። መጠኗም እጅግ ግዙፍ ነበር። ርዝመቷ 300 ክንድ ወይንም 137 ሜትር ገደማ፣ ወርዷ 50 ክንድ ወይንም 23 ሜትር፣ ከፍታዋ ደግሞ 30 ክንድ ወይንም 14 ሜትር ነበር። ይህ በወቅቱ እጅግ ግዙፍ ምህንድስና ነበር። መርከቧ 3 ፎቆች፣ መስኮት እና ባጠገቧ ደግሞ በር ሊኖራት ይገባ ነበር። ኖህ ይህንን ትልቅ ሥራ ሲጀምር በዙሪያው የነበሩ ሰዎች ምን ብሎት ይሆን? መጽሐፍ ቅዱስ ባይናገረውም ብዙ ሊቃውንት እንደሚገምቱት ኖህ ይሳለቁበትና ይነቅፉት ነበር። በደረቀ ምድር ላይ ዝናብ በማይታይበት ጊዜ ምን አይነት መርከብ ነው እያሉ ሳይጠይቁት አልቀሩም። ነገር ግን ኖህ በእምነት እግዚአብሔር ያዘዘውን ሁሉ በትክክል ፈጸመ። መርከቧ ተሰርታ ካለቀች በኋላ እግዚአብሔር ለኖህ ቀጣዩን መመሪያ ሰጠ። ኖህ፣ ሚስቱ፣ 3 ልጆቹ ወይንም ሴም፣ ካም፣ ያፌት እና የልጆቹ ሚስቶች ጠቅላላ 8 ሰዎች ወደ መርከቡ እንዲገቡ ታዘዙ። በተጨማሪም ንጹሐን እንስሳት 7 ጥንድ፣ ንጹሕ ካልሆኑት ደግሞ 2 ጥንድ ወንድና ሴት እየሆኑ ለዘራቸው መትረፊያ ወደ መርከቡ እንዲገቡ ተደረገ። ሁሉም ከገቡ በኋላ እግዚአብሔር በሩን ከኋላቸው ዘጋው። ከዚያም የጥፋት ውሃ መጣ። በኦሪት ዘፍጥረት እንደሚናገረው የሰማይ መስኮቶች ተከፈቱ፣ የጥልቁም ምንጮች ተሰነጠቁ። ለ40 ቀንና ለ40 ሌሊት ያለማቋረጥ ዘነበ። ውሃው እየጨመረ ሄዶ ረጃጅም ተራሮችን እንኳን አለፈ። ከመግቢያው ውጪ የነበረ ሕያው ፍጥረት ሁሉ፣ ሰውም፣ እንስሳም፣ ወፍም ከምድር ጠፋ። መርከቧ ግን በውሃ ላይ ትንሳፈፍ ነበር። ውሃው ለ150 ቀናት ምድርን ሸፍኖ ቆየ። ከዚያም እግዚአብሔር ኖህን አሰበው፣ ንፋስንም በምድር ላይ አሳለፈ። ውሃውም መቅለል ጀመረ። መርከቧም በአራራት ተራሮች ላይ አረፈች። ኖህ ውሃው መድረቁን ለማወቅ ቁራንና እርግብን ሰደደ።
እርግቧ የወይራ ቅጠል ይዛ በተመለሰች ጊዜ ኖህ ምድር መድረቋን አወቀ። ምድር ከደረቀች በኋላ እግዚአብሔር ኖህንና ቤተሰቡን ከእንስሳቱም ጋር ከመግቢያው እንዲወጡ አዘዛቸው። ኖህም ወዲያውኑ መሠዊያ ሰርቶ ለእግዚአብሔር ምስጋናን አቀረበ። እግዚአብሔርም የኖህን መሥዋዕት ወደደ። ከዚያም ከኖህና ከዘሩ ሁሉ ጋር ዘላቂ ቃል ኪዳን ገባ። ዳግመኛ ፍጥረቱን ሁሉ በጥፋት ውሃ አላጠፋም አለ። ለዚህም ቃል ኪዳን ምልክት ይሆን ዘንድ ቀስተ ደመናን በደመና ውስጥ አደረገ። የኖህ ታሪክ የእግዚአብሔርን ፍርድና ምሕረትን እንዲሁም የሰው ልጅ እምነትና ታዛዥነት የሚያሳይ ትልቅ ታሪክ ነው። ይህ ታሪክ ለአይሁድ፣ ለክርስቲያኖችና ለሌላውም በዓለም ዙሪያ በሚገኙ ብዙ ሕዝብ ውስጥ የጥፋት ውሃ ታሪኮች ይገኛሉ። ይህም የታሪክ እውነተኛነትን ያጠናክራል። የዛሬው ቪዲዮ ይህንን ይመስል ነበር። ስለ ኖህ ታሪክና ስለ መርከቧ ያላችሁን ሐሳብ በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁ ላይክ ማድረግና ለሌሎች ማጋራት አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።